السلام عليكم ورحمة الله وبركاته. እንዴት ናችሁ ያ ጀማዓ? ሰላም ናችሁ? አሁን ከፊት ለፊታችን ትልቅ ተራራ ይገኛል። እሱም ጀበል ሰውር በመባል የሚታወቀው ነው። ሰውር ተራራ ይባላል። በውስጡ አንድ ዋሻ አለ። እርሱም ጋር ሰውር በመባል ይጠራል። ይህ ዋሻ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖችና ሹማምንቶች እየተከተሏቸው እርሳቸውን ለመግደል እያሳደዷቸው ባሉበት ጊዜ እርሳቸውም ከመካ ወደ መዲና ስደት እያደረጉ ያረፉበት የሆነ ዋሻ ነው ከታላቁ ጓደኛቸው ከሰሃባቸው ከአቡበክር ሲዲቅ ረዲየላሁ ዐንሁ ጋር። ስለዚህ ተራራውን በደንብ እንማማራለን። ያውና ይህ ተራራ ነው እንደምትመለከቱት። ይህ ተራራ በመባል ይጠራል፣ ጀበል ሰውር ይባላል። በውስጡ ምን ይገኛል? ጋር ሰውር፣ ሰውር ዋሻ በመባል የሚታወቀው ይገኛል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስደት እንደሚያደርጉ ሂጅራ እንደሚያደርጉ የመካ ሹማምንቶችና ንጉሶች ባወቁ ጊዜ እርሳቸውን ለመግደል ማሳደድ ጀመሩ። ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅም በነገው እለት በማለዳ እኔ እናንተ ስደት እናደርጋለን ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነገሩት። ቀድመው መጀመሪያ ሱሐቦቻቸውን ሁሉ እንዳለ ወደ መዲና ላኳቸው። ገብታቸዋል። እርሳቸውና አቡበክር ሲዲቅ ረዲየላሁ ዐንሁ ደግሞ እኔ እናንተ ነገ እንሄዳለን ሱሐቦችን ሁሉ ከላክን በኋላ አማኞችን ከላክን በኋላ ብለውት ተጠባብቀው ነበር። አቡበክር ሲዲቅ ረዲየላሁ ዐንሁም ሁለት ግመሎችን ሰንቆ ምግብ አዘጋጅቶ በእነርሱ ላይ ለጉዟቸው የሚሆን ተዘጋጀ። ነብዩ ሰለላሁ ዐለይሂ ወሰለም ልክ በማለዳ ለመውጣት በተዘጋጁበት ሰዓት የመካ ሹማምንቶችና ንጉሶች በእርሳቸው ላይ ትልቅ ሴራን አሲረውባቸው ነበር። እርሱም ሙሐመድ ከመሳደዱ ሂጅራ ከማድረጉ በፊት እንግደለው የሚል ነበረ። በርካታ ምርጫዎችን ካቀረቡ በኋላ በሱ ተስማምተዋል። ከዚያም በኋላ እርሳቸውን ለመግደል እንዳለ ከየጎሳው ጀግና የሚባሉ ወጣቶች ተሰባስበው ተልከው በበራቸው ላይ ቆመው ይጠብቋቸው ነበር። ልክ ሲወጡ እርሳቸውን ለመግደልና ለመፈጸም በእርሳቸው ላይ። በዚህም ጊዜ በተሰባሰቡበት ሰዓት አላህ ሱብሓነሁ ወተዓላ በእርሳቸው ላይ የታሰበውን ተንኮልና ሴራ አከሸፈው፣ ነፃ አደረጋቸው፣ አዳናቸው። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ዝም ብለህ ውጣ አይናቸውን እኔ አውራለሁኝ አንተን እያዩ እንዳላዩ አደርጋቸዋለሁኝ ብሎ አዘዛቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሩን ከፈቱና ይሄን የቁርአን አንቀጽ እየቀሩ ወጡ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን ይላል። ከፊት ለፊታቸውም ከኋላቸውም ግርዶሽን አደረግኩባቸው አምላካችን አላህ፣ እኔ ሸፈንኳቸው እነርሱ አያዩምም አለ። ነቢ ሰለላሁ ዐለይሂ ወሰለም ይሄን አስደናቂ ተአምር አድርገዋል። በዚያን ጊዜ እርሳቸው በራቸውን ከፍተው ቀጥታ ወጡ። እነዚያ እርሳቸውን ለመግደል የተሰባሰቡ ከሃዲያኖች ሁሉ አይናቸው እያዩ እንዳላዩ ሆኑ፣ አልፈዋቸው ሄዱ። ከዛም በኋላ እነዚህ ከሃዲያኖች ወደ ቤት ሲገቡ ጊዜ አልይ ብን አቢ ጣሊብን ረዲየላሁ ዐንሁ በነብዩ ሰለላሁ ዐለይሂ ወሰለም ፍራሽ ላይ ተኝቶ ያገኙታል። በጣም ተናደው ይወጣሉ። እኛ የምንፈልገው ሙሐመድን ነው፣ በቃ ሸውዶን ወጣ ማለት ነው ሙሐመድ ብለው በጣም ተናደዱ። ከዚያም በኋላ እርሳቸውን ድጋሜ ተከትለው ለመግደል ወሰኑ። የመካ ሹማምንትና ንጉሶችም እንዳትለቁት ተከትላችሁ እርሱን ያዙት አሉ። እርሱን ይዞ ላመጣ በህይወትም ሆኖ ሞቶ አስቦት፣ በህይወትም ወይንም ሞቶ ላመጣ 100 ግማል ሽልማት አለው ተባለ። እንዳለ የመካ ወጣቶች ፈረሳቸውን እየጋለቡ ሰይፋቸውን መዘው እርሳቸውን ፍለጋ ወጡ። ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ከዚያም በኋላ ወደዚህ እየሸሹ እየመጡ እያለ ቀጥታ እዚህ ተራራ ጋር ደረሱ። ምን ይባላል ይሄ ተራራ? ጀበል ሰውር ይባላል። በውስጡ ምን ይገኛል? ጋር ሰውር የሚባለው ዋሻ ይገኛል። በዚያ ውስጥ አረፉ። አስቡት፣ ይሄን ተራራ በጣም አደገኛ የሆነ ተራራ ነው። ይሄን ለመውጣት ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ መስዋዕት ከፍለዋል። በዚህ በተራራ ላይ ወጥተው ዋሻ ውስጥ ገብተው ተቀመጡ። ገብታችኋል? ከዚያም እነዚህ ሰዎች ተከትለዋቸዋል፣ ደረሱባቸው። አቡበክር ሲዲቅ ረዲየላሁ ዐንሁ አብሯቸው ነበረ። ከደረሱባቸው በኋላ ልክ ከዋሻው ከላይ በኩል ኮቴያቸውን አቡበክር ሲዲቅ ረዲየላሁ ዐንሁ ይሰማ ነበር፣ የጠላቶችን ኮቴ ማለት ነው። በዚህ ጊዜ ምን አለ? በጣም ፈራ ለነብዩ ሰለላሁ ዐለይሂ ወሰለም። ያ ረሱላህ ለው አነ አሐዱሁም ነዘረ ተሕተ ቀደመይህ ለአብሰረን አላቸው። በጣም ተጨንቆ አንቱ የአላህ መልእክተኛ ሆይ ከእነርሱ አንዳቸው ከእግሩ በታች ቢመለከት ወደ ታች ዝቅ ብሎ ያዩናል እኮ ምን ሊውጠን ነው አለ። ተጨነቀ፣ በጣም ፈራ። የፈራው ስለ ራሱ እንዳይመስላችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው። በእርሳቸው ላይ ግድያ ደርሶባቸው ሪሳላው እንዳይቋረጥ ብሎ በመፍራት ነው። ታውቃላችሁ። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም የጽናት አባት የጽናት መሪ የሆኑ ታላቅ ነብይ እርሱን ማጽናናት ጀመሩ። ምን አሉት? ያ አባበክር ማ ظنك باثنين الله ثالثهما لا تحزن ان الله معنا አሉት። አንተ አቡበክር ሆይ ሶስተኛቸው አካል አላህ ስለሆነላቸው ሁለት አካሎች ምን ታስባለህ?
አትዘን አብሽር አላህ ከእኛ ጋር ነውና አሉት። ገብታችኋል? ይሄን አስመልክቶም አላህ ሱብሓነሁ ወተዓላ ቁርአን አወረደ። ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ እትነይን ኢዝ ሁማ ፊል ጋር ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሀ መዐና ፈአንዘለ ላሁ ሰኪነተሁ ዐለይሂ ወአየደሁ ቢጁኑድን ለም ተረውሃ ወጀዐለ ከሊመተ አለዚነ ከፈሩ ሱፍላ ወከሊመቱ ላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም የሚል የቁርአን አንቀጽ ወረደ። ምን ማለት ነው? ኢላ ተንሱሩሁ ፈቀድ ነሰረሁ ላህ፣ እናንተ ባትረዱትም እርሱን ግን አላህ ረድቶታል። ነቢ ሰለላሁ ዐለይሂ ወሰለም ኢዝ አኽረጀሁ አለዚነ ከፈሩ ታኒየ እትነይን ኢዝ ሁማ ፊል ጋር፣ እነዚያ የካዱት ሰዎች እርሱን ሙሐመድን ባስወጡት ጊዜ ከሀገሩ ሰለላሁ ዐለይሂ ወሰለም እርሳቸውን አስወጧቸው። እነርሱም ሁለት ሆነው ሳሉ አቡበክር ሲዲቅና ነቢ ሰለላሁ ዐለይሂ ወሰለም እነርሱም በዋሻ ውስጥ ሳሉ አላምላክ አላህ ኢዝ የቁሉ ሊሳሒቢሂ ላ ተሕዘን፣ ለጓደኛውም ባለው ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም አትዘን ኢነላሀ መዐና አላህ ከኛ ጋር ነውና ባሉት ጊዜ በዚህን ጊዜ አላህ ምን አደረገላቸው ከተባለ እርዳታውን ላከላቸው። ፈአንዘለ ላሁ ሰኪነተሁ ዐለይህ አላህ በእነርሱ ላይ እርጋታውን አወረደላቸው። ሽብር እንዳይመጣባቸው ከልባቸው ያንን አስወግዶ መረጋጋትን ሰጣቸው። ገብታችኋል አይደል? ሰው በሚሸበርበት ሰዓት፣ በሚጨነቅበት ሰዓት፣ ጠላት ከቦህ ሊገለህ እንዳለ እያወክ ባለህበት ሰዓት እርጋታን ማግኘት ይህ ትልቅ የአላህ ሱብሓነሁ ወተዓላ ጸጋ ነው። እኔም እርጋታን በልባቸው ላይ አወረድኩላቸው አለ። እንዳይፈሩ እንዳይሸበሩ አደረጋቸው አላህ ሱብሓነሁ ወተዓላ። ወአየደሁ ቢጁኑድን ለም ተረውሃ እናንተ በማታዩአትም ሰራዊት አጸናቸው፣ አገዛቸው አለ። እነርሱም መላእክቶች መጥተው አጽናኗቸው። ወጀዐለ ከሊመተ አለዚነ ከፈሩ ሱፍላ ወከሊመቱ ላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም። ከዚያም በኋላ እነዚህ ከሃዲያኖች በቃ ተስፋ ቆርጠው ተመለሱ። ነቢያችን ሰለላሁ ዐለይሂ ወሰለምም ከዚህ ወጥተው ሄዱ። ነገር ግን በጣም የሚያሳዝነው በዚህ ዋሻ ውስጥ ብዙ ቀን ቆይተው ነበረ። የተወሰኑ ቀናቶችን ቆይተዋል። ስንቅ የሚያመላልስላቸው ማን ነበር ከተባለ የአቡበክር ሲዲቅ ልጅ የሆነችዋ አስማ የምትባለዋ ነበረች። እርሷ በዚህ ትመላለስ ነበር። ይህን ተራራ አስቡት፣ ሴት ልጅ ነች። ለእርሳቸው ምግብ እያመላለሰች ትሄድ ነበር። የአቡበክር ሲዲቅ ረዲየላሁ ዐንሁ ወንድ ልጃቸው ደግሞ መካ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለምና ስለ አቡበክር ስለ ሰሃቦች የሚባለውን የሚወራውን ዜና እየሰበሰበ አምጥቶ ለነርሱ በዚህ እየተመላለሰ ይነግራቸው ነበር። ታውቃላችሁ፣ የነርሱ ያለፉበት ፋና ደግሞ በዚህ ይኖራል። ያን ፋና ለመሸፈንና ለማደበቅ ደግሞ የአቡበክር ሲዲቅ ረዲየላሁ ዐንሁ አገልጋይ የነበረው ከነዚያ ያለፉት የአቡበክር ሲዲቅ ልጆች ኋላ የፍየሎችን ይወስዱ ይነዳበት ነበር። ለምን ከተባለ የነዚያ ሰዎቹ ፋና እንዲደበቅ ዘንድ፣ ምናልባት በዚህ ሰው አልፎ ሂዶ ሊሆን ይችላል ተብሎ ወደ ዋሻው እንዳይመሩና እነዚያ ከሃዲያኖች እንዳያገኟቸው ሲል ማለት ነው። ፍየል ረግጦታል፣ በቃ ተደብቋል። ገብታችኋል አይደል? ይሄ ሁሉ መስዋዕት ተከፍሎበታል። ይህ ሃይማኖት ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ መስዋዕት ከፍለዋል። ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ልክ ከዚህ ወጡና ለመጨረሻ ጊዜ ወደ መካ ዙረው ይችን ቃል ተናግረው መካን ተሰናበቱ። እንጨርሳለን። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ለመጨረሻ ጊዜ ወደ መካ ዞሩና ወላሂ ኢነኪ ለአሐብል ቢላድ ኢለየ ወለውላ አነ ቀውሙኪ አኽረጁኒ ማ ኸረጅቱ አበዳ ወለማ ሰከንቱ ገይረኪ አሉ። ወላሂ አንቺ ከሀገሮች ሁሉ ተወዳጅ ሀገር ከእኔ ዘንድ አንቺ ነሽ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ህዝቦችሽ ባያሳዱኝና ባያሰጡኝ ኑሮ ከአንቺ ባልወጣሁኝ፣ ከአንቺ ውጭ በሌላ ሀገርም ባልኖርኩኝ ነበር ብለው ይህን የሀዘን ቃል እየተናገሩ የሚወዷትን ሀገራቸውን ተሰናበቷት ማለት ነው። ይህን ይመስላል ያ ጀማዓ የዚህ ተራራ ታሪክ፣ የዚህ ዋሻ ታሪክ። ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አላህ ሱብሓነሁ ወተዓላ እንዲያስነሳን ከእርሳቸው ጋር ጀነቱን እንዲወፍቀን እንማጸናለን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።